መጋቢት 2026 የዓለም አቀፍ ቀውስ ወቅታዊ መረጃ። የኢራን ጦርነት ተባባሰ፣ ካሚኒ ተገደሉ፣ የነዳጅ ዋጋ ናረ፣ ሚሳኤሎች ተተኮሱ። ቀጥሎስ ምን ይከሰታል? እንደ አውሮፓውያን ዘመን አቆጣጠር መጋቢት 2 2026 ሊታሰብ የማይችለው ነገር የተከሰተበት ሶስተኛው ቀን አሜሪካና እስራኤል በኢራን ጥልቅ ግዛቶች ላይ መጠነ ሰፊ ጥቃቶች ሰንዝረዋል። የሀገሪቱ የበላይ መሪ አያቶላ አሊ ካሚኒ ተገድለዋል። ደርዘን የሚቆጠሩ ከፍተኛ ጄኔራሎችና ባለስልጣናትም ተደምስሰዋል። ኢራን በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል፣ ዱባይ፣ አቡዳቢ፣ ዶሃ እንዲያውም ባህሬንና ኩዌት ድረስ በመተኮስ ምላሽ ሰጥታለች። 3 የአሜሪካ ወታደሮች ተገድለዋል፣ ሌሎችም ቆስለዋል። የነዳጅ ዋጋ በጥቂት ሰዓታት ውስጥ 13 በመቶ አሻቅቧል። የብሬንት ድፍድፍ ነዳጅ ዋጋ በአንድ ወቅት $82 ደርሷል። ገበያዎች እየተናጉ ነው፣ ተቃውሞችም እየተቀጣጠሉ ነው። ሂዝቦላህ ጦርነቱን ተቀላቅሏል፣ ወደ እስራኤል ሮኬቶችን እየተኮሰ ነው። ይህ አሁን ተራ ግጭት አይደለም፣ ዓለምን እያናወጠ ያለ ሙሉ የክልላዊ ጦርነት ነው። በሚቀጥሉት ጥቂት ደቂቃዎች ውስጥ ሁሉንም ዝርዝሮች እንተነትናለን። የክስተቶችን ቅደም ተከተል፣ የደረሰ ጉዳት፣ አሁን በቴሄራን ስልጣኑን ማን እንደያዘ፣ የኢኮኖሚ እድገትና አስፈሪዎቹ ምን ሊፈጠር ይችላል የሚሉ ግምቶች። ይህን ቪዲዮ እያያችሁ ከሆነ ላይክ አድርጉ፣ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ነገሮች በከፍተኛ ፍጥነት እየተቀያየሩ ነው። ወደ ዝርዝሩ እንግባ። የክስተቶች ቅደም ተከተል፣ እንዴት እዚህ እንደደረስን አንድ ባንድ እንመለከታለን። ትንሽ ወደ ኋላ እንመለስ። ውጥረቱ ላለፉት 10 ዓመታት ሲተከተል ቆይቷል። የኢራን የኒውክሌር መርሃ ግብር እንደ ሂዝቦላ፣ ሁቲና ፒኤምኤፍ ያሉ ተላላኪ ቡድኖች እንዲሁም ከእስራኤል ጋር የሚደረገው የጥላ ጦርነት በ2025 አሜሪካና እስራኤል በኒውክሌር ጣቢያዎች ፎርዶና ናታንዝ ላይ ከፍተኛ ጥቃት ሰንዝረው ነበር። ሆኖም ደካማ የተኩስ አቁም ስምምነት ጸንቶ ቆይቷል። ባለፈው ሳምንት በጄኔቫ የተደረገው ድርድር ፈረሰ። ትራምፕ የኒውክሌር መርሃ ግብሩ ሙሉ በሙሉ እንዲፈርስ ጠየቁ። ኢራን ግን አሻፈረኛለች። በመቀጠል የካቲት 28 2026 ኦፕሬሽን ኤፒክ ፊውሪ ተጀመረ። በመቶዎች የሚቆጠሩ የአየር ጥቃቶች፣ የክሩዝ ሚሳኤሎችና የራዳር የማይበግራቸው ቦምብ ጣይ አውሮፕላኖች ቴሄራን፣ ኢስፋሃን፣ ቁም የወታደራዊ ዋና መስሪያ ቤቶችንና የመሪዎችን መደበቂያዎች ደበደቡ። የእስራኤል ምንጮች አረጋግጠዋል። ካሚኒ በመኖሪያ ግቢያቸው ውስጥ ተገድለዋል። ኢራን መጀመሪያ ላይ ብታስተባብልም በኋላ ግን የመንግስት መገናኛ ብዙሃን የ40 ቀናት ብሔራዊ ሀዘን አወጁ። በትራምፕ መሰረት እስከ 48 የሚደርሱ መሪዎች ተገድለዋል። ግቡስ የአገሪቱ አመራር ማጥፋት፣ የሚሳኤል አቅምን ማዳከምና የኒውክሌር ቦምብ ስጋትን ማስወገድ ነበር። ነገር ግን ኢራን በባለስቲክ ሚሳኤሎችና በድሮኖች የአሜሪካንንና የእስራኤልን በጽኑ እየመታች ትገኛለች። የካቲት 28 ንጋት ላይ የተሰነዘረ ጥቃት የቴሄራን ሰማይ በብርሃን ተሞላ። የካሚኒ መኖሪያ ግቢ ድምጥማጡ ጠፋ። አብዮታዊ ዘበኛው ዋና መስሪያ ቤት ወደመ። እስራኤል ቅድመ ጥቃት መሆኑን ገለጸች። ኢራን ሰላማዊ ሰዎችን ጨምሮ 200 በላይ ሰዎች መሞታቸውን ገልጻለች። አሜሪካና እስራኤል በመጀመሪያ አነስተኛ ኪሳራ እንደደረሰባቸው ተናግረዋል። መጋቢት 1 ኢራን ማዕበል የመሰለ ጥቃት ከፈተች። ከ150 የሚበልጡ ሚሳኤሎችን ወደ እስራኤል ተተኮሱ። አብዛኛው ቢመከቱም ቴል አቪቭ አካባቢ ጉዳት ደርሷል። በመቀጠል በባህረ ሰላጤው ሀገራት ላይ ጥቃት ሰነዘረች። ዱባይ፣ በአቡዳቢ፣ በዶሃና በኩዌት የፍንዳታ ድምጾች ተሰሙ። በባህሬን የሚገኘው የአሜሪካ 5ኛ የጦር መርከብ ተመታ። በትራምፕ መግለጫ መሰረት ተጨማሪ የአሜሪካ ወታደሮች ሊሞቱ ይችላሉ። 3 የአሜሪካ ወታደሮች መገደላቸውና 5 በከባድ መቁሰላቸው ተረጋገጠ። ይህም ኦፕሬሽኑ የመጀመሪያው የአሜሪካ ወታደሮች ሞት ነው። እስራኤል የኢራን ጦር መርከብን አሰመጠች። መጋቢት 2 ውጥረቱ እየተስፋፋ ነው። በኢራን በኩል ተጨማሪ ሚሳኤል ጥቃቶች ተሰንዝረዋል። ሂዝቦላ ከሊባኖስ ሮኬቶች እየተኮሰ ነው። እስራኤል ለዚህ ምላሽ ቤይሩትን መታች። 31 በላይ ሰዎች መሞታቸውም ተዘግቧል። ፍንዳታዎች አሁን በባህረ ሰላጤው ከተሞች ውስጥ እየተሰሙ ነው። ትራምፕ በቪዲዮ ባስተላለፉት መልእክት ግቡ እስኪሳካ ድረስ ጥቃቱ ይቀጥላል፣ 4 ሳምንታት ወይም ከዚያ ያነሰ ጊዜ ሊወስድ ይችላል ብለዋል። አዲሶቹ የኢራን መሪዎች ጋር ለመነጋገር ፍንጭ ሰጥተዋል። የኢራን የደህንነት ሹም ግን ምንም ድርድር የለም፣ ለዚህ ሁሉ ቀውስ ተጠያቂው ትራምፕ ነው ብለዋል። አሁን ቴሄራን ውስጥ ስልጣኑ በማን እጅ ነው? አብዛኛው አብዮታዊ ዘበኛው ወይም IRGC ወደፊት እጣ እየመጣ ነው። ተቃውሞዎች፣ ሀዘንና ቁጣ ተቀላቅለዋል። ይህ በአንድ አካባቢ ብቻ የተገደበ አይደለም። በቀጥታ የተመቱት ኢራን፣ እስራኤልና የአሜሪካ የጦር ሰፈሮች ናቸው። የባህረ ሰላጤው ሀገራት UAE፣ ኳታር፣ ባህሬን፣ ኩዌት፣ ሳውዲና ኦማን ሳይወዱ የጦር ሜዳ ሆነዋል። ዮርዳኖስና ኢራቅ ውስጥ ያሉ የጦር ሰፈሮችም ኢላማ ሆነዋል። ሊባኖስ ውስጥ ሂዝቦላ ተንቀሳቅሷል። ቤይሩትም ተደብድባለች። የየመን ሁቲዎችም በቀይ ባህር ላይ ችግር ለመፍጠር እየተዘጋጁ ሳይሆን አይቀርም። ሩሲያ ጥቃቱን አውግዛለች። ተጨማሪ መሳሪያዎችን S-400 ልታቀርብ ትችላለች። የኢራን ትልቁ የነዳጅ ገዢ የሆነችው ቻይና ጥቃቱ ተቀባይነት የሌለው ነው ብላለች። የተባበሩት መንግስታት ድርጅትና የአቶሚክ ኃይል ኤጀንሲ IAEA
በአስቸኳይ ስብስብ ጠርተዋል። የነዳጅ ዋጋ ዛሬ ከ7 እስከ 13% ጨምሯል። ብሬንት $82 ደርሷል። የሆርሙዝ 20% የዓለም ነዳጅ የሚያልፍበት ከተዘጋ ዋጋው ከ$100 በላይ ሊወጣ ይችላል የሚል ስጋት አለ። የሸቀጦች ገበያ ወርዷል። የዋጋ ግሽበትም ይጠበቃል። የመርከብ መድን ዋጋም ሰማይ ነክቷል። የዓለም አቀፍ ኢኮኖሚ ውድቀት ወይም ሪሴሽን ስጋት እያገረሸ ነው። ኢራናውያን ግራ ተጋብተዋል። አንዳንዶቹ የመንግስቱን መዳከም ሲያከብሩ፣ ሌሎች ደግሞ እያለቀሱ ነው። ጸረ አሜሪካ ተቃውሞዎች እየተቀሰቀሱ ነው። በባህረ ሰላጤው ሀገራት አስተማማኝ መጠጊያ የሚባሉት ዱባይና ዶሃ የድንገተኛ አደጋ ደወሎች እያስተጋቡ ነው። በእስራኤል መጠለያዎች ሞልተዋል። ነገር ግን አይረን ዶም የሚሳኤሎች እየመከተ ነው። በአሜሪካ ኮንግረስ የሁለቱም ወገን አባላት ጥቃቱን ደግፈውታል፣ ግን ዝርዝር ማብራሪያ እየጠየቁ ነው። የመንግስት መፈራረስ፣ ወታደራዊ መፈንቅለ መንግስት ወይስ የአዲስ ጠንካራ መሪዎችን መምጣት? ትራምፕ ለድርድር ዝግጁ ቢሆንም ኢራቅ ግን እምቢተኛ ናት። የሆርሙዝ ወንዝ ከተዘጋ ደግሞ ዓለም አቀፍ ቅዠት ይሆናል። ጥሩ አጋጣሚ፣ ጥቃቱ የኢራንን ጥቅም ያዳክማል። አዳዲስ መሪዎች ለድርድር ይመጣሉ። በሳምንታት ውስጥ ውጥረቱ ይረግባል። የነዳጅ ዋጋ ይረጋጋል። መጥፎ አጋጣሚ ደግሞ ተላላኪ ቡድኖች በሊባኖስ የመንና ኢራቅ በኩል ሙሉ ጦርነት ይከፍታሉ። የሆርሙዝ የነዳጅ ዋጋ $150 ይገባል። ሩሲያና ቻይና በጦርነት ውስጥ ጠልቀው ይገባሉ። ሶስተኛው የዓለም ጦርነት ይጀመራል። እውነታው ግን ግጭቱ ከ2 እስከ 4 ሳምንታት ሊቀጥል ይችላል። ተጨማሪ ሰዎች ይሞታሉ። የኢኮኖሚ ስቃይ ይኖራል። ግን ጦርነቱን መቆጣጠር ይቻላል። ትራምፕ ከታቀደው በላይ እየተከናወነ ነው ብለዋል። ዛሬ የሚደረገውን IAEA የስብሰባና የኢራንን ቀጣይ እርምጃ እንከታተላለን። መጋቢት 2 2026 ታሪክ በአይናችን ፊት እየተጻፈ ነው። አንድ ስርዓት ተናግቷል። ዓለም ተረብሿል። ጫናውም በሁላችንም ኪስ ላይ ይመጣል። እናንተስ ምን ታስባላችሁ? አስተያየታችሁን ጻፉልን። የዕለቱን መረጃዎች ለማግኘት ሰብስክራይብ ያድርጉ። ይህ ትኩስ መረጃዎችን የሚያገኙበት ማረፊያ ቲዩብ ነው።